ዓለም በርካታ የጥበብ ሰዎችን አሳይታናለች። ለምሳሌ ያክል እንኳን ብንጠቅስ እንደ ሼክስፒር፣ ዶስቶቭስኪ እንደውም ሀገራችን ያፈራቻቸው መላው ዓለም ዳግማዊ ሼክስፒር የሚላቸው ኦሪት ጸጋዬ ገብረመድህንን ማንሳት እንችላለን። ታዲያ እነዚህ ሁሉ በዘመናቸው ቅኔን ከናስቆሉ ተቀኝተው ዓለምን አስደምመው አልፈዋል። ታዲያ አሁን ላይም ዘመናችን ቅኔን ከዜማ ጋር እያጣመረ በረቂቅ ሚስጥር እያስተሳሰረ እንኳችሁ የሚለን የዘመናችን የጥበብ ፈርጥና ኮከብ ድምፃዊና ዜማና ግጥም ደራሲ ቴዎድሮስ ካሳሁን ቴዲ አፍሮ ነው። በዛሬው ምልከታችን ቴዲ አፍሮ ሺ ቢባል ዘመኑ ሲል የሰየመውን ትራክ እንዳሳለን። ቴዲ አፍሮ ሺ ቢባል ዘመኑ ሲል የሰየመው ይህ ትራክ ከላይ ሲያውስ ድሮ የነበረን ፍቅር ለመርሳትና አሁንም እየጠበኩሽ ነው የሚል ሐሳብ ሲኖረው በጥልቀት ስንመረምረው ግን እጅግ አስገራሚ ነገር እናገኛለን። ቴዲ አፍሮም ሺ ቢባል ዘመኑ ሲል ምን ለማለት ፈልጎ ነው? አብረን እናየዋለን። ቴዲ አፍሮም ሺ ቢባል ዘመኑ ሲል ኢትዮጵያና ኤርትራን የታሪክና የደም ትስስር አጉልቶም ያሳያል። ድምጻዩም በሁለቱ ሕዝቦች መካከል ያለውን የማይበጠስ ገመድን በምሳሌ አነጋገር እንዲህ ሲልም ይገልጸዋል። የማይበጠሰውን የታሪክ ስርም ያሳየናል። ሺ ቢባል ዘመኑ ፍቅሬ ሂደሽም ገና ነው ስር ይዟል በልብኝ ፍቅርሽ የማይዘሙ አርካ ነው ሲል ይደመጣል። እዚህ ጋር ፍቅር የምንለው የኢትዮጵያና የኤርትራን አንድነት ነው። ሺህ ዘመን ቢቆጠር ፖለቲካው ቢለያይም በሕዝቦች መካከል ያለውን ስር ግን አንድ ዋርካ ነው። ዋርካው ኢትዮጵያዊነት ሲሆን ኤርትራም የዚሁ ግዙፍ ዛፍ የማይነጠል አካል ወይም ደግሞ ቅርንጫፍ መሆኑን ያሳያል። አይዘምም ማለቱ የመሬት ድንበር ቢሰመርም የልብ ድንበር ግን መቼም እንደማይጠፋና እንደማይረግፍም ይገልጻል። እንዲህ ሲልም በተስፋ ቃል ያዜማል። አውቃለሁ በልቤ ፍቅሬ ቆርጠሽ እንዳልተውሽኝ አመኘሽ ኑር ያለሁና ያኔ በነገርሽኝ ይስነኝ። ኤርትራ ከኢትዮጵያ ጋር የነበራትን የቆየ አንድነትና ህዝቦች አንድ ነን ብለው የተጋሩትን ታሪክ ያስታውሳል። ምንም እንኳን የታሪክ አጋጣሚዎች መለያየትን ቢያመጡም በውስጡ ግን ፍቅሬ ቆርጠሽ እንዳልተውሽኝ ያውቃሉ የሚለው አገላለጽ ሁለቱ ወንድማማች ህዝቦች መካከል ያለውን የፍቅር ናፍቆት ዛሬም ድረስ እንዳለ የሚጠቁም ነው። እንዲህ ሲል ደግሞ መለያየትን እንደ ጨለማም ይገልጸዋል። ጎህ ቢቀድና ምነው ይሄ ሰማይ ቢሆንልኝ ብራ እኔ ከአንቺ ጋር እንደመለየት ጨለማም አልፈራም ሲል ያዜማል። መለያየት በራሱ እንደ ጨለማ ተገልጿል። ኢትዮጵያና ኤርትራን ማጣት ባህር በርን ጨምሮ ትልቅ ክፍተት እንደፈጠረ ሁሉ ኤርትራም ከመሰረቷ መለየቷ በሁለቱም በኩል ጨለማ ሆኖ ታይቷል። ከአንቺ ጋር እንደመለየት ጨለማም አልፈራም የሚለው ሲነኝ ማንኛውም ችግርና መከራ፣ ጦርነት፣ ረሃብ ከመለየት በላይ ከባድ እንዳልሆነም ያሳያል። አንድነት ካለ ጨለማው እንደሚበራም ያመለክታል። እንዲህ ሲልም ዳግም የመገናኘት ተማጽኖንም ያሰማል። ማሪልኝ ፍቅሬን ባክሽ መተሽ እንደገና ይህ የህዝብ ድምጽ ነው። ሁለቱ ሀገራት መካከል የነበረው ቅሬታ አልቆ ፍቅር እንዳሸንፍና ወንድማማችነቱ እንዲታደስ የቀረበ ጥሪም ይመስላል። መተሽ እንደገና ሲል አካላዊ ውህደትን ብቻ ሳይሆን የልብ አንድነትን፣ የንግድና የባህል ትስስሩን እንድመለስ ምኞትም ያሳያል። አጠቃላይ ይህ የሙዚቃ ስንኝ ከፍቅረኛሞች ዜማ በላይ ነው። ኤርትራ ለኢትዮጵያ፣ ኢትዮጵያም ለኤርትራ ያላቸውን የማይጠፋ የታሪክ አሻራም ይገልጻል። እንደ ዋርካ ስር የሰደደውን የዘመናት ስር የትኛውም የድንበር አጥር ነቅለው እንደማይችል ያሳየናል። መለያየት ጨለማ ቢሆንም የፍቅር ጎህ ሲቀድ ግን ሰማዩ ብራ እንደሚሆንም ተስፋ ይሰጠናል። እናንተስ እንዴት አገኛችሁት? እንዲሁም እጅግ አስገራሚና እጅግ አስደናቂ ሆኖ አግኝቼዋለሁ። ሐሳባችሁን አጋሩኝ።